አላወቅሽም እስከሆነ መልእክተኛው ደናሽ አላወቅሽኝም ነበር የምር ጭራሽ እውነት ወይ ማርያምን አላወቅኩም ነበር። ነስቲ ግብርናው እኔ ስላገኘው በጣም ክብር ይሰማኛል። ሁሌም ነው በምትሰሪያቸው ስራ በጣም መገረመው። ዝቅ ብለሽ እንደ ጀግና ሴት በጣም ነው መኮራብሽ እንዳንድ ወንድምሽ። አመሰግናለሁ። በጣም ነው የምወድህ። እንዴት እኔነት እንጃ ሰላሰው ስላገኘው መሰለኝ አትንገራት። አይ በጣም እድለኛ ነኝ በማግኘቴ ብቻ አንተን በማየቴ ብቻ። እኔም ስላገኘሁሽ ደስ ብሎ አንቺ እርዳታ አይደለም እሺ፣ አምሮሽ ስለ እርዳታ እንዳያስብ ፈጽሞ። እኔ አንቺ አንድ ጀግና ሴት ስለማበረታታት ነው ማወራሻው እና ምንድነው እኔ ላበረታሽ የምችለው ነገር አሁን መቀሌ ውስጥ ያለሁበት ሁኔታ የቤት ኪራይ ነው ልቀቂ የተባልኩትኝ። አሁን ሰሞኑን ነው እቃ የጫንኩት ዝም ብዬ ያወጣሁትኝ እና አሁን ቁጭ ብዬ ነው ያለሁት። ምክንያቱም ቤት ልቀቂ ተባልሽ የምትሰሪበት አሁን የምሰራበት ቦታ ልቀቂ ብለውኛል። ደግሞ አሁን የመጀመሪያዬ ሳይሆን ቦታ ታስለምድና ለማስለመድ ደግሞ በጣም ብዙ ገንዘብ እንትን ትላለህ። ሶስተኛዬ ነው አሁን ስቀይር እንደዚህ አስለምጄ ሰዎች እንደገና ቦታውን ይፈልጉታል። አሁን እንደዛ ሆኖ ተስፋ አስቆረጠኝ። አሁን ነው በቃ ባሰ። ሶስተኛ ላይ እንዴ የሚያግዝ ቤተሰብ ምናምን አይዞሽ የሚል ከሌለ ደግሞ ይከብዳል። እንዳልኩሽ እርዳታ አይደል ይሄንን እሺ፣ አደራ። እኔ ይሄንን ነገር አምሮሽ ላይ መጫን አልፈልግም አንቺ ላይ እና ዝም ብሎ እንደ ወንድም ግን እቺ ስንት ትመስልሻለች? ስቲያጆች ምንድነው መልእክተኛው ማለት ይሄንን እንደገና ኧረ በስመ አብ በቂ ነው። ማርያምን በቂ በይያሽ ይሄ ላንቺ ሲያንስሽ ነው። ትንሽ እንደሆነ አውቃለሁ። ኧረ በጣም ብዙ ነው፣ በጣም ብዙ ነው። እኔና ማለት አሁን ያለንበት ሁኔታ የምናውቀው እኛ ራሳችን ነን። በጣም ብዙ ነው። አይዞሽ ማለት ብቻ እንዲሁ አንተን ማግኘቴ ብቻ ለኔ በቂ ነው፣ ሞራል ነው ለኔ። በዙሪያዬ ብዙ ተስፋ የሚያስቆርጡ ሰዎች ነው የሚያጋጥሙንና አለንልሽ ከጎንሽ ነን ማለት ብቻ ለኔ በቂ ነው። እኔ አሁን እንደዚህ ሰዎች በተለይ የሚሰሩ ሰዎች ተስፋ እንዳይቆርጡ ከመንገድ እንዳይወጡ አይዟችሁ ማለት ነው የኔ ድርሻ እና ብቻ ዳግም ቁምሽ ሌላ ምን እላለሁ? እኔ አይደለም እነሱን ነው የምታመሰግኝ። ይሄ 100 ብር ቻሌንጅ ሰዎች የሚሰጡኝ ምር ነው አንስቼ ይሰጣ። ሁላችሁም ከጎንሽ ነን አይዞሽ የምትሉኝ ቲክቶክ ፖስታቸው ነገሮች ራሱ በጣም ቅን ልብ ያላችሁ ሰዎች ሁሉ ነው የሚያገኙና ሁላችሁም ኢትዮጵያውያን እግዚአብሔር ያክብርልኝ። ሌላ ምን አላለሁ? እግዚአብሔር የወጣውን ይተካላችሁ። ስላገኘሁሽ ደስ ብሎኛል በጣም። እኔም በጣም ደስ ብሎኛል።